ወራህመቱላሂ ወበረካቱ። በዛሬው ቪዲዮ ኩርሉስ ኡስማን ላይ የነበሩ ተዋናዮች ሁሉንም የተቀየሩት እናሳያችኋለን። ውድ ቤተሰቦቻችን እንደምን አላችሁ? እንግዲህ በባለፈው ቪዲዮአችን ኩርሉስ ኡስማን ከዚህ በኋላ እንደማይቀጥል በአዲስ መልኩ ኩርሉስ ኦርሃን በሚል ርዕስ እንደተመለሱ ነግረናችሁ ነበረ። እንግዲህ ዛሬ ደግሞ እያንዳንዱን ተዋናዮች በማን እንደተቀየሩ እናሳያችኋለን። ከተቀየሩት ዋና ዋና ተዋናዮች ውስጥ ኡስማንን ሆኖ ሲተውን የነበረው በሌላ በሽማግሌ ተዋናይ እንደተቀየረ ነግራችኋል። እንዲሁም ደግሞ ባለ ሀቱን ማልሁን ሀቱን እንዲሁም ኦርሃን ሆሎፊራ ወይም ኑሊፈር በሌላ ተዋናዮች ተቀይረዋል። እንግዲህ ሌላም ደግሞ ያልተረጋገጡ ይቀየሩ አይቀየሩ እስካሁን ያልተረጋገጡ ተዋናዮች አሉ። እነሱን እንነግራችኋለን። በዚያ ኦስማንን ሆኖ ሲተውን የነበረው ተዋናይ በማን እንደተቀየረ ስናይ እንደምታዩት በእነዚህ ተዋናይ ተቀይሯል። እንዲሁም ደግሞ ባለ ሀቱንን ሆና ስተውን የነበረች ተዋናይ በዚች ተዋናይ ተቀይራለች። እንዲሁም ደግሞ ኦርሃንን ሆኖ ስተውን የነበረው ተዋናይ በዚህኛው ተዋናይ ተቀይሯል። እንዲሁም ደግሞ ሆሎፊራ ወይም ደግሞ ኑሊፈር ማለት ነው በዚች ተዋናይ ተቀይራለች። እንዲሁም ደግሞ ያልተቀየሩ ተዋናዮች አሉ። ልክ እንደ ቦራን እንዲሁም ጃርኩታይ፣ አላዲን፣ ጎንቻ እንዲሁም ደግሞ ሌሎች ወታደሮች አሁንም ድረስ አልተቀየሩም። እንዲሁም ደግሞ እስካሁን ይቀየሩ አይቀየሩ ያላረጋገጥናቸው ተዋናዮች እነ ፋጢማን ሆና ስተውን የነበረችው እንዲሁም እህቷን ሀሊሜን ሆና ስተውን የነበረችው ተዋናዮች እስካሁን በግልጽ ያገኘነው መረጃ የለም። የምናገኝ ከሆነ እንነግራችኋለን። እንግዲህ ኩርሉስ ኦርሃን በአዲስ መልኩ በቅርቡ የሚጀምር ይሆናል። ወደ ቀረጻ እንደገቡ ነግረናችሁ ነበረ። ከዚህ በኋላ የአንድ ሳምንት ወይም የሁለት ሳምንት ጊዜ ብቻ ነው የሚኖረው። በቀጥታ ይጀምራል ማለት ነው።